عرفة የተባለበት ምክንያት እንግዲህ አደምና ሐዋ ከጀነት ከተባረሩ ከወረዱ በኋላ የተገናኙበት كما عرضوا اهل السير እዚ ቦታ ላይ ነው ስለዚህ አንዱ ካንዱ የተዋወቁበት ቦታ ተዓረፋ ተዋወቁ ማለት ነው ትርጉሙን ስናየው ስለዚህ አደምና ሐዋ የተገናኙበት የተዋወቁበት ስፔስ እነሆ እዚ ቦታ ላይ ነው ከዛ አንፃር ነው عرفة የተባለው ይላሉ የሁለተኛው ጅብሪል አለይሂ ሰላም ኢብራሂም አለይሂ ሰላምን يعني مناسك الحج የሐጅን ስነ ስርዓት አምልኮ ባህሪ እንዴት እንደሆነ ያስተማረበት ቦታ አعرفت አለው አወክ እንዴ ሲለው عرفت يا جبريل አውቅ ያለሁኝ ቢሮ ሲናገር عرفة የሚለው ስያሜ ከዛ መጣ ማለት ነው የሶስተኛው ደግሞ عرفة የተባለበት ምክንያት የሰው ልጅ ከያቅጣጫው ከየቦታው እዚ ቦታ ላይ በቋንቋ በምንም ልዩነት ሳይኖር እዚ ቦታ عرفة ላይ ይመጣል ስለዚህ እዚ ቦታ ሲመጡ ሁሉም አንድ እርስ በርስ ይተዋወቃሉ ስለዚህ ያም ሲተዋወቅ ተዓረፋ ተዋወቁ ማለት ነው እኛ ራሱ አሁን እዚህ በ10 ቀን ውስጥ ምን ያህሎቻችን ተዋወቀናል እዚ ቦታ ላይ ግን በሐጅ ስነ ሰዓት የተለያየ ሰው እዚ ቦታ ስለሚመጣ ተዋወቁ ስለዚህ ተዋወቁ ማለት ነው ትርጉሙ ራሱ عرفة ማለት